السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أما بعد فيا أيها المسلمون يتكبرات عندنا إن شاء الله تعالى يجمرنا كفل نقدر يجمرنا حول تكفير المجسمة ما كفر بتملكته يعلمونا أقوال إن شاء الله نملكتها يه كفل ولتنا بل فلاي يا شيخ محمد تاج الدين نقر نقل رجن أيتنال كفل عند بميجب دام متسو ከዚህ ወደፊት የምንገልጻቸው ነጥቦች በጣም ግልጽ ይሆናሉ ማለት ነው። እዛ ያለው ካልገባን ግን ያስቸግራል። እዛ ቦታ ላይ ሙጀስም ሲባል የንግግሩን ትርጉም ተረድቶ ምን ማለት እንደፈለገ ያወቀ ቃሉን ለአላህ ማስጠጋት ፍርዱ ምንድነው ዊፋቅ እንደሆነ ከሂደቱ ራሳቸው ሸኾች ይገለጹታል። ሌሎች ደግሞ በተስሚያ ዝም ብለው እንደስም አድርገው እንደመጣሪያ አድርገው በአላህ ላይ የሚያውሉት የሚገለገሉበት የሚጠቀሙ ግለሰቦች አሉ። እነሱ ደግሞ አظهሩ ተክፊር እንደሆነና መሐል ኺላፍ እንደሆነ መሳአላው እንደ ሁለት ተከፍሎ የሚታይ እንጂ በግርድፉ ኢጅማዕን መስበር ወይም ደግሞ ነገሩን ከመስመር ይለቀቅ አድርጎ መጫወት ይሄ የሚገባ አይደለም። ዲን ጨዋታ ሳይሆን ቁም ነገር ስለሆነ ማለት ነው። አንዳንድ ሰዎች ኺላፍ ብቻ ነው ያለው ኢጅማዕ የለም ብሎ የሚዘላለ አይ ኢጅማዕ ብቻ እንጂ ኺላፍ የለም ብሎ የሚዘላለ ሁለቱም ቢሆን ጥራዝ ነጠቅ ነው። ለምን የዑለማዎችን ሐሳብ ያላገናዘበ ነው በለንዳውም በስሜትና በሐዋው እንጂ በኢንሷፍና በሐቂቂ በሆነ መልኩ አይደለም። ጉዳዩ የዑለሞች አቅዋል የቀረበበትን ሐሳብ ጠቅለል አድርጎ ቁም ነገሩን ድንበርም ሳያልፍም ሳይዝለፈለፍም በቁም ነገሩ የሚሄድ ነው። በጣምም የተሟሟተ ሆኖ አንድ ሰው ምንም ችግር የለበትም አላህ የሚለውን ስም እስከሰጠባል ወለው አዕበድ ጅስመን አው በቀረን አው ሰነመን አው ነሕወ ዛሊከ ቢያመልክም አላህ እስካለው ላ በእሰ ቢሂ ለምን ሊአነሁ ሶላ ሶላተና ሀዚህ ወስተቅበለ ወአከለ ذبحተና እንደዚህም በሚል ቃዒዳ ፊ ገይሪ መሐሊሂ ተጠቅመበት ማለት እዚህ አይነት መሟሟት ይሄ ሬሳነት ነው የሚባለው። ይሄ ሬሳ ይሄ የሞተ ግለሰብ ነው። አንድ ሰው ክህደትን ከፈጸመ ከክህደት ታነቀዋለህ። ይሄ ጉዳዩ አደገኛ ነው ትናገራለህ። ደግሞም ኩፍር ካልሆነ የዑለሞች ሐሳብ አለ የተቀመጠበት አለ በዛ ላይ ትናገራለህ ማለት ነው እንጂ ዝም ብለህ ለአኺሪሂ ሬሳ መሆን ተገቢ አይደለም። ምክንያቱም ከዛሊከ ደግሞ ልክ እንደ ሌሎችም በተክፊር ጉዳይ ላይ ድንበር ማለፍና ጥራዝ ነጠቅነት ጽንፈኝነት የሚገባ አይደለም። ስለዚህ ዲናችን ገር እንደመሆኑ ወሰጥይ በሆነ መልኩ የዑለሞችን ሐሳብና የዑለሞችን ንግግር ጭብጡን በመረዳት ሚነል ኪታብ ወሱና ጋራ አመዛዝነን የሚሄድ ኃላፊነት በእኛ ላይ ስላለ ማለት ነው። እዚህ ጋር የምታዩት ሸርሑ ዓቂደት الإمام ማሊክ አልሰጊር አቢ ሙሐመድ ዓብድላህ ብን አቢ ዘይድ አልቀይረዋኒ ሲሆን የዚህ ኪታብ ባለቤት ደግሞ للإمام القاضي أبي محمد عبد الوهاب ابن علي ابن نصر البغدادي المالكي نحتو زي كتاب ላይ ምን እንዳለ ኢንሻአላህ እስኪ እንመለከታለን። ስለ ተቅሲም ጉዳይ ስለ ኩፍር ጉዳይ ምን አሉ? وعلم أن الوصف له تعالى بالاستواء اتباع للنص الله سبحانه وتعالى استواء የሚባል ሲፈት ባህሪ እንዳለው አላህን በዚህ መግለጹ ይሄ ነፍሱን መከተል ነው። وتسليم للشرع عندهم دقم للشرع الجن مستثنى وتصديق لما وصف نفسه تعالى به عندهم الله راس يقول سبتن قداي أو نتبلو مكة المقبلنا ولا يجوز أن يثبت له كيفية أو أن تثبت له كيفية الله جل وعلا كيفية يزث مبال نقر يصدق لا تيتشالم لأن الشرع لم يرد بذلك مكنتم شريعة لا الله كيفية ألو مالتنا لمدام ولا أخبر النبي صلى الله عليه وسلم فيه بشيء عندهم نبي صلى الله عليه وسلم بس يقول تايلاي الجلسهم
ولا سألته الصحابة عنه صحابوቹም ስለዚህ ጉዳይ አልጠየቋቸውም አሁን ከይፍያን ለአላህ ለማራቅ በሶስት መንገድ ገለጹ አንደኛ لأن الشرع لم يرد ሁለተኛ ولا أخبر به النبي صلى الله عليه وسلم ሶስተኛ ولا سألته الصحابة عنه ጉዳዩ ለአላህ ሲፈት ቢሆን ኑሮ አንድ ሸርዑ ይመጣል ወይ በነብዩ ይነገራል ወይም ሷሃቦቹ ይማማሩት ነበር ولأن ذلك يرجع إلى التنقل والتحول وإشغال الحيز والافتقار إلى الأماكن لمن قدوا كيفية لو كتب على قديتا عندنا تنقل كبوتا ودبوتا تحول مشغاغر كبوتا ودبوتا مزور لمثالي أشبه نبره ورتش متى كزي وطا هيدا ورده متى هيدا ميلو ነገር ማለት ነው وإشغال الحيز እንደው ደግሞ ክፍት የሆነ ቦታ መሸፈን ቦታ መያዝ የሚባል ነገርና ወደ ቦታዎች መፈለግ የሚባል ነገር ወደ ቦታዎች መፈለግ የሚባል ነገር የሚያስረዳ ወደዚህ የሚመለስ ስለሆነ አላህ ጀለ ወዐላ ከይፍያ አይጸደቅም ገና ከይፍያን ከነፍየን ሁሉ ማይመጣ ከይፍያ አለው ከተባለ ግን ሁሉ ነገር አለው ማለት ነው وذلك ልበል وذلك يؤول إلى التجسيم وإلى قدم الأجسام لمن ይሄ ጉዳይ አለው ከተባለ ወዴት ነው መዳረሻው አላህን አካል ነው ወደ ማለትና እንደውም አካሎች መጀመሪያ የላቸውም ወደ ማለት ነው የሚያዳርሰው እሺ እንዲህ እስከተባለ وهذا ይሄ ደግሞ ኩፍሩን عند كافة أهل الإسلام ይህ እስልምና እውቀት ውስጥ ያሉ ሰዎች ዘንድ በአጠቃላይ ክህደት ነው ይላል ይሄ ይሰመርበት ምን አሉ وهذا كفر عند كافة أهل الإسلام ይሄ እውነታ ስለሆነ ለዛ ነው ለነሱ አሁን ስለዚህ ከካፍር ከተባለ በጣም ደስ አለ ምናምን አይደለም ስለከፈረ ሳይሆን ያለበት እምነት ብልሱ እምነት እንደሆነ ቁርአን ሐዲስን የሚጋጭ መሆኑን ስለገለጹ ነው ዝም ብሎ ይሄ በጭፍን ዝም ብሎ እንደመጣለ በስሜት አይደለም ለነሱ የሆነ ፖለቲካ ምናምን ሊሰራ ይሞክራል አኺ ዲን እንደዛ አይደለም ዲን ብሎ ማለት በኢንሳፍና በእውነተኝነት ላይ የተመሰረተ የማይበጠስ የሆነ ገመር ነው ዝም ብሎ በደረካሻ ጉዳይ አይደለም وقد أجمل مالك رحمه الله تعالى الجواب عن سؤال من سأله الرحمن على العرش استوى كيف استوى بلو طيقوان طياقي متو كيف استوى لاتي أبا عبد الله قال بهلا يا الله استواء الدرارقون ديثنا على فقال الاستواء غير مجهول دقمو يا الله استواء የሚሳት ነው እንዴ አይደለም አላህ እኮ የበላይ ነው ኃያል አሸናፊ የሆነ ጌታ ነው እስቲዋ ብሎ ማለት እዚህ ጋር ምንድነው ማሸነፍና ታላቅነትን ገላጭ ነው ሁለተኛ ወልከይፉ አዓኑሁ غير معقول ኢላ ቦታ ላይ ወከይፈ አዓኑሁ ሚላለ በያልአል ማለት ነው በመብንይነት ከይፍያ የሚባል ነገር ይዘት የሚባል ነገር ከአላህ ጀለ ወዐላ የማይታሰብ ነው غير معقول ማለት ምንድነው ማይታሰብኛ አናቀውም ግን ከይፍያ አለው አይደለም ፈጽሞ እዚህ ጋር ከላይ ልባል ወላ يجوز له ان يثبت له كيفيا ያለው ከይፍያን አስብተን አናቀውም አይደለም የገባን ፈርቅ አለውና አናቀውም እና የለውም ይለያያል ስለዚህ እዚህ ቦታ ላይ ፈጽሞ ወላ يجوز له ان يثبت له كيفيا ولا يجوز ان يثبت له كيفية فسمو أن ثبتم أن صدقم ነው እዚህ ጋር ወልከይፉ منه غير معقول ብሎ ማለት ፈጽሞ ማይታሰብ ለምን ከላይ ስላልጸደቀ ማለት ነው والسؤال عن هذا بدعة ثم أمر بإخراج السائله የጥመትና የፍልስፍና አንጃ ስለሆነ ብለው አውጡልኝ ያሉ ከቤተው እንዲባረር ተደረጉ እንግዲህ ከትልቅ ሰው ቤት ከዕልም ቦታ አንድ ሰው ከተባረረ ምን ያክል ጽንፍ የረገጠ አቋም እንዳለው ነገሩ ይፋ ነው ሻሂዳችን ምንድነው አላህን በተጅሲምና በአካል መግለጽ ያለው አደጋ عند كافة أهل الإسلام የግለሰብ ክህደት እንደሆነና ኢማን እንዳልሆነ ኩፍር እንጂ ኢማን እንዳልሆነ ጉዳዩ ለሰማይ ሰውዬ ቢሰግድም እኮ ነው ወላ ሶላ ወሳማ ቢሰግድም ቢጾም ምንም ቢያደርግም እንኳን አላህን በዚህ በአካል የመግለጽ አባዜና የጥመትና የተበላሻ አቋምን የሚያራምድ ከሆነ ጉዳዩ አደጋ ላይ ይወደቀ ነው የሚሆነው ማለት ስለዚህ ይሄን ተመለከተ ሁለተኛው
معرفة الحجج الشرعية كتاب لي للقاضي الإمام صادر الإسلام أبي اليسر محمد ابن الحسين البزدوي الناس تنتقمس إن شاء الله نملكتها لنا مع الإسلام من أهله زيبت لي سل أهل الأهواء سل شهادة سل مسكرنة بمقرص بوت لي من أهله فمن شرطها أن يكون الشاهد أهلا للولاية على المشهود عليه ولا ولاية للكافر على المسلم تعظيما للمسلم زيقانا فشهادة أهل الأهواء تقبل على المسلمين إن لم يخرجوا بهواهم عن الإسلام يتمس سوتش يفلسفنا سوتش بلب بسميتاتቸው የሚራመዱ ግለሰቦች በሙስሊሞች ላይ መሰከረን ከሰጡ እንቀበላቸዋለን ባይሆን ኢለም የخرጁ ካልወጡ ነው ቢሃዋሁም በስሜታቸውና በሐሳባቸው ከየታሉ عن الإسلام ከእስልምና عن الإسلام ከእስልምና የሚያስወጣቸውን ከእስልምና የሚያስወጣቸውን ፍልስፍና ያልፈጸሙ ከሆነ ከእስልምና የሚያስወጣቸውን ጉዳይ ያልፈጸሙ ከሆነ እነሱ ምስክራቸውን እንቀበላቸዋለን አሉ ከወጡ ሰዓት እንቀበላቸው ማለት ነው وأبو حنيفة قال تقبل أي نقبلاتهم ብለው ነበር فكأنه لم يرى صاحب الأهواء خارجا عن الإسلام በእነሱ እንግዲህ ሙቅተዳ ማይቅተዲ ተክፊርን እስካልተገኘባቸው ድረስ እነሱ እንደማይከፍሩ ይሄዱ ይመስላሉ ብለዋል እንግዲህ አንድ ሰው የሚከፍር እስከሆነ ድረስ ሁክማቸው ግልጽ ስለሆነ እንደውም ቃል ቃዲ ምን አሉ ላ ኺላፈ አይ እዚህ ጋር አቡ ሐኒፋ ተጋጩ ምናምን እንዳትል ማለት ነው ላ ኺላፈ አነ ሚን አስሐብ الأهواء من يكفر አይዝም ብሎ የጥመት ወይ ደግሞ በስሜታቸው የሚራመዱ የቡድንና የጥመት አንጃዎች ሁላቸው ማለት ነው ከውስጣቸው ሁላቸውም ሳይሆን ከውስጣቸው من يكفر የሚከፍር ለመኖሩ ላ ኺላፈ እዚህ ጋር ኺላፍ የለባቸው ማለት ከላይ ላይ ምንም ኢሃም ነበራቸው እነሱ وأبو حنيفة قال تقبل فكأنه لم يرى صاحب الأهواء خارجا عن الإسلام فسلمنا والتوال بلو سلما يحسبونه يميل نبرة الذي زلي أبو حنيفة من هن قول من ناقروا ما يقتضي التكفير نسولا يلتفصل من باتشون يملكتها انجما قدوا من ذاك هنا قال القاضي رضي الله عنه لا خلاف أن من أصحاب الأهواء من يكفر يمكد ألو نحو المجسمة تملكته أي إذا صلى صلاتنا هذه واستقبل قبلتنا وأكل ذبيحتنا قدوا وهي قائدة أمنتك وأنه مسرة أمنتك تسكاكل نونجي أمنتك تبلاشا عندنا بقردفان حكمة أي مسلم على الإسلام وأمثالهم ለዚህ ካሁን የተይሲምና ይሄንን መሰል የጥመት አንጃ ዋልታ ያረገጡ ጽንፈኞች አሉ አይደል እነሱ ላይ እንደውም የሚከፍሩ በመሆናቸው ላ ኺላፈ እዚጋ ሰመረባት ማለት ነው لكن ما روي عنه محمول على ما إذا لم يكن في زمنه من أهل الأهواء من يكفر كلاي أبو حنيفة قول مثلا قلتنا منالو በዘመናቸው ከጥመት አካሎች ከስሜት ተከታዮች ወደ ኩፍር ደረጃ የደረሱ ስላልነበሩ ነው ተብሎ መህሙሉን የሚተረጎም ነው ብለው ይሄዳሉ እና ጉዳዩ ተይስም ጋር ስንመጣ ቀይ መስመር ስለሆነ ጉዳዩን አረጋ ብለን እንድንመለከተው ያክል ነው ይሄንን ሐሳብ ያስቀምጡ የሚገኙ ማለት ነው አሁን ደግሞ የምንመለከተው شرح عقيدة أهل السنة والجماعة أدلو الطهوية شرح تأليف أكمل الدين محمد بن محمد البابيرتي إن شاء الله ندقمو ينسون ملكتها لنا مالت إن شاء الله طهوية شرح سعر لكم على الإسلام منالو وإما في التسمية واستحقاق العبادة كما صنع مشرك العرب حيث عبدوا مع الله الأصنام وسموها آلهة فصاروا مشركين مع إقرارهم بأن الله تعالى هو الخالق باعتبار عبادتهم غير الله وين بتسميعنا وين بأملكو
በሚገባ በመሆን ልክ የአረብ ሙሽሪኮች እንደፈጸሙት ሁሉ እነሱም ከአላህ ጋር ሌሎች ጣዖቶችን ያመልኩ ነበረ። ያም ባይሆን ወሰማውሃ አሊሃ መዐላሂ አስናምን ያመልካሉ። ወሰማውሃ አሊሃ ማለት አማልክታ ብለው የሚጠሯቸው ነበረ እና እነሱ አላህ አንድ እንደሆነ ኻሊቅ እንደሆነ ፈጣሪያቸው እንደሆነ ከማመናቸው ጋራ ሌሎችን ስላመለኳቸው ስለተገዙት ሙሽሪክ ይሆናሉ። ፈሷሩ ሙሽሪኪነ መዐ ኢቅራሪሂም ቢአነ አላህ ሁወል ኻሊቁ ቢዕቲባሪ ዒባደቲሂም ገይረላህ የምናከፍርባቸው ፈሷሩ ሙሽሪኪነ እንዴት ሙሽሪኮች ሆኑ ለሚለው ሀሳብ ልብ እንድንል ያክል ነው። ፈሷሩ ሙሽሪኪነ መዐ ኢቅራሪሂም ቢአነ አላህ ሁወል ኻሊቁ ተባለ። እንዴት ሆኖ ከተባለ ያማ ቢዕቲባሪ ዒባደቲሂም ገይረላህ ከአላህ ውጭ ያለን ነገር ስላመለኩ ቃለ አላሁ ተዓላ ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርደ ለየቁሉነ አላህ። እስኪ ብትጠይቋቸውና እነሱን እኮ ማን ነው ሰማያትና ምድር የፈጠረ ማን ብትሏቸው ለየቁሉነ አላህ አላህን ይሏቸዋል ብሏል። ግን አላህ እንደመሆኑ ከማወቃቸው ጋራ ግን እነሱ ሌሎችን ያመልካሉ። አንተ ወይም አላህ የሚሉት መልስ ሲያጡ ነው የሚል መግቢያና መውጫ ስላጡ ነው የሚል መልስም የሰጡ አሉ ሚነል ዑለማ ማለት ነው። አላየ ሐሊን ወኢማ ፊል ወስፊ ከማ ዘዐመት ሙጀሲመቱ ይሄ ቦታ ነው ዋናው ሄዳችን ምን አሉ ወይም ደግሞ አላህን በወስፍ በገለጻ ደረጃ ላይ ድንበር ያለፉ ሰዎች አሉ። ከማ ዘዐመቲል ሙጀሲመቱ ሐይቱ ወሰፉል ባሪአ ቢሱረቲ ወልጅስሚየቲ ወተመኩኒ ዐለል ዐርሺ ዐላ ሚሳሊል በሰሪ ተስዊየተን ሚንሁም በይነ አላሂ ወበይነ ኸልቂሂ ፈሷሩ ሊዛሊከ ሚን ጅምለቲል ሙሽሪኪን። ወይም አላህን በፍጥረተ ዓለም መገለጫ እዚህ ቦታ ላይ ምን አሉ? المجسم حيث وصف البارئ بالصورة والجسمية اللهن مثل الله مثلا إن الله خلق آدم على صورته ميلون يزو الله صورة له بلا من يسوي شالله لهم يسولج الله براسه أمثال اللي فتره بلا ينقر لك نصراوችን እምነት ኮፒ አድርገው ወደ እስልምና አመጣው። እዚህ ጋር ይሄን ኮፒ ፔስት እያደረጉ በዚህ ልክ የሚራመዱ ማለት ነው። እዚህ ጋር አሁን ቢሶራቲ ወልጅስሚየቲ አላህን ምስል አለው የሚሉ ወተመኩኒ ዐለል ዐርሽ ከዐርሽ በላይ ወሀል የኩኑ መዕነ ልስቲዋ ኢለል ጁሉስ ምን ሰችሉም እንዴ የኢስቲዋ ትርጉም ተቀመጠ እንጂ ሌላ ምን ሊሆን ይችላል? ምንቆሉ መልክ እንደ ሰው ማለት ነው። እነዚህ ሰዎች በይነ አላሂ ወበይነ ኸልቂሂ ተሳዊ አድርገዋል። ፈሷሩ ሊዛሊከ ሚን ጁምለቲል ሙሽሪኪን። እንዲህ ሰግዱ የለም ወይ ይጾሙ የለም ወይ? አዋ ባይሆን ግን ድንበር አልፈዋል በአላህ ላይ አቂዳቸው የተበላሸ ነበረ። ፈሷሩ ሊዛሊከ ሚን ጁምለቲል ሙሽሪኪን። ስለዚህ ነው ሲያከፍራሉ ሲባል አለ። ይሄ የዑለሞች ሐሳብ ነው ሐቢቢ። ግልጽ ባለመልኩ የዑለሞች ሐሳብ እስከሆነ ድረስ ሐሳባቸው እንደ ሐሳብ ልንቀበል የሚገባ ነው የሚሆነው ማለት ነው። አላለቅም ቀውላቸው እንመለከት። አሁንም ቀጣይ ላይ እነሱ ምናሉ ወኢነማ በደአ ቢልሙሸቢሀት ሊአነ ዐቂደተሁም አፍሰዱል ዐቃኢድ። በሙሸቢሃዎች የጀመሩበት ምክንያት እነዚህ ሙሸቢሃዎች ምንድናቸው አሉ? በጣም አድርገው ሲያበቁ ዐቂዳቸው በጣም ብልሹ አፍሰት፣ በጣም በእጅጉ የቆሸሸ የተበላሸ ስለሆነ ነው አሉ። ምን አሉ? ሊጅቲማዒሃ ዐላ ተጅሲሚ ሷኒዒል ቀዲሪ ወተሽቢህህም ኢያሁ ቢልበሸር። ይህ የሆነበት ምክንያት እነኚህ የተጅሲም አካላቶች ሷኒዕ የሆነውን ይህን ዓለምን የቀረጸ የፈጠረ የሆነን ጌታ አላህ ስብሓነሁ ወተዓላን ቻይ የሆነውን ጌታ ቀድር የሆነውን ጌታ ማለት ነው። ወተሽቢህህም ኢያሁ ቢልበሸር ከሰው ልጅ መገለጫ ጋር የሚያመሳስሉ ስለሆነው ቃለ አልኢማሙ ፈኽሩዲን ረሒመሁላሁ ተዓላ አልሙጀሲሙ ቀጡ ማ ዐበደ አላህ። አሁን የፈኽሩ ረዚቅን ቀውል የሚለቃቅም ሰው አለ ያላከፈሩ ምናምን እያለ ማለት ነው። እዛ ቦታ ላይ እነሱ ያላከፈሩበት ወጅህ ኢንሻአላህ እናየዋለን። ይህንንም ቀውል አስታውሱ። እዛ ላይ የሆነ ኺላፍ ቀውል ሲያመጡ ይህንን ቀውልም አስታውሱ። የነሱን እዛ ላይ ያለው ስለ ገይሩ ሙስወሪሆቹና ስለ ዓዋሞቹ እያወሩ ነው ያሉት። እዚህ ቦታ ግን ምን አሉ? አይዋ ምን አሉ? አልሙጀሲሙ አይዋ ይሄ የፈኽሩዲን አራዚይ ነው። ምን አሉ? ማ ዐበደ አላህ አልሙጀሲም ቀጡ ማ ዐበደ አላህ ሙጀሲም ፈጽሞ አላህን አላመለክም። ሊአነሁ የዕቡዱ ማ ተሰወረሁ ፊ ወህሚሂ ሚነ ሱራ። ምክንያቱም እሱ በጭንቅላቱ ላይ የቀረጸውን ስዕል ነው የሚያመልከው።
ወላሁ ሙነዘሁን ዐን ዛሊክ አላህ ከዚህ ከነገር የነጻ የጠራ ጌታ ነው አሉ። ይህ ፈኽሩ ራዚ ረሒመሁላሁ ተዓላ አልሙጀሲሙ ቀጡ ማ ዐበደላህ ሊአነሁ የዕቡዱ ማ ተሰወረሁ ፊ ወህሚሂ ሚነ ሱራ ወላሁ ሙነዘሁን ዐን ዛሊክ አሉ። አላህ ይህ ግልጽ ያለ የሆነ ሐቁ ይሄ ነው እያሉ ነው ያሉት። አይ ኢዛ ሰላ ሶላተና ወስተቅበለ ቅብለተና ወአከለ ዘቢሐተና የሚለውን ቃኢዳ ፊ ገይሪ መሐሊሂ ለመፈጸም እንዲሁ መታገል አያስፈልግም። የዑለማ ሐሳብ ተቀምጦ አይደለ? የዑለማ ሐሳባቸው እንደ ሐሳብ ተቀበላቸዋለህ። ለምን ኢጅማዕ ራሱ ልክ እንደ ሁጃ ነው የሚታየው አይደል? እኛ እንኳን ሁጃ ያሳገኛል ነው ሁጃ ኢጅማዕ ከሁጃ ነው፣ ኺላፍ ከሁጃ አይደለም አይደል እንዴ? መጀመሪያ ኢጅማዕ ከቆመ ኢጅማዕ ራሱ እኮ እንደ ነስ እኮ ነው አይደል እንዴ? ከኪታብና ከሱና በኋላ ኢጅማዕ ሁጃ ነው። የኢጅማዕን ሁጃነት ሰብረህ ኺላፍ ካመጣ ኺላፍ አንደኛ ሁጃ አይደለም፣ ወታኒን ደግሞ ቁርአን ሐዲስን የሚጋጭ ኺላፍ ካመጣህ እዛውን ታስቀምጠው እሱን ማለት ነው። ኢንሻአላህ እንዳይሰፋ በዚሁ እናቁም። ቀጣይን ክፍል እንመለከታለን። ይህ ክፍል 2 ነው። ጀዛኩሙላሁ ኸይረን። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።